ሂር ዊ ጎ ጆን ስቶንስ ቱ ኢንተር ሚላን ሂር ዊ ጎ። ያው ይሄ ልጅ ማለት ነው ሳሊባ ጉዳቱ ምናምን ነገር ከተባለ በኋላ በነፃ ልናስፈርመው ምናምን ነገር ነበር። እኔ ግን እንዲፈርም አልፈለግኩም ነበር። ምክንያቱም ምንም አይችል ተጫዋች እዛ ጋ ይውላችሁ የአልጋ አለቃ ነበር። የተከላካይ አለቃ ሳይሆን የአልጋ አለቃ ስለነበር አልፈለግኩትም ነበር እና ይመች። በስተመጨረሻም እንግዲህ የማንቸስተር ሲቲው ተከላካይ ሆነው ጆን ስቶንስ በሲዝኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ እንግዲህ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ማሳወቁን እንግዲህ ተናግሯል ማለት ነው። እጅግ በጣም ያሳዝናል ጆን ስቶንስ። ይሄም እንግዲህ አንዱ ከጋርዲዮላ ልጆች እጅግ በጣም ጎበዝ ተከላካይ ከሚባሉት ውስጥ አንዱ ነበር። ያው ትንሽ እድሜው እየገፋ ሲሄድ ጋርዲዮላ ወደ ተጠባባቂ ያወረደው እንጂ ጆን ስቶንስ በሰዓቱ የሚገርም ተጫዋች ነበር። ያው እንደምታውቁት ለአሰልጣኝ ፔፕ ጋርዲዮላ እነዛ ሁሉ ዋንጫዎች እንዲመጡ ጥረት ካረገና ከለፉ ተጫዋቾች ውስጥ አንዱ ነውና ሲቲዎች ይሄንን ተጫዋች እንዴት ነው የምትሸኙት? መቼስ በእንባ ነው። ለማንኛውም እኔም ወደው ነበር እውነት ይሄን ተጫዋች ጆን ስቶንስ ማለት ነው። ብቻ ያው መልካም እድል በሄደበት ሁሉ ይቅ ነው። ይመቸው። ተጠናቀቀ። ጆን ስቶንስ ወደ ኢንተር ሚላን ሂር ዊ ጎ። እንግሊዙ የ32 ዓመት የመሃል ተከላካይ ጆን ስቶንስ 10 ዓመታትን በማንቸስተር ሲቲ ካሳለፈ በኋላ 6 የፕሪሚየር ሊግ ዋንጫዎችን፣ የሻምፒየንስ ሊግ ዋንጫ እንዲሁም ደግሞ በ2022-23 የውድድር ዘመን ማንቸስተር ሲቲ ኮንቲኔንታል ትሬብል ሲያሳኩ የዛ አካል የነበረው የድንቅ ተከላካይ በአሁኑ ሰዓት በፍሪ ኤጀንት ወደ ኢንተር ሚላን አቅንቷል። እስከ 2028 የሚያቆየውን ኮንትራት የሚፈርማል። በአመትም 4 ሚሊዮን ዩሮ የተጣራ ደሞዝ ያገኛል። ጆን ስቶንስ አዲሱ የኢንተር ሚላን ተጫዋች ይሆናል። ይህን ዝውውር እንዴት አገኛችሁ? እስኪ ያሰባችሁን ኮሜንት ላይ ያካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ትራፎርድ ወደ ሊድስ ዩናይትድ ሂር ዊ ጎ ተብሏል። ሁለተኛ በሪናችን ያው ጄምስ ትራፎርድ ምንም አማራጭ የለንም ባይዘ እንዴት ከማድረግ ውጪ። ለማንኛውም ሌላው ደግሞ ጆን ስቶንስም ወደ ኢንተር ሚላን ሂር ዊ ጎ ተብሏል ማለት ነው። በቃ አሪፍ ነው፣ ይቅናቸው እንዳለ ሲቲ ከጄምስ ትራፎርድ 40 ሚሊዮን ያገኛል። ስለዚህ እነዚህ እንደማምረን ደግሞ ሌላ ዝውውር እናደርጋለን ማለት ነው። ባይዘ ማርሙሽና ጄምስ ትራፎርድ ቢለቁ አልፈርድባቸውም ብዬ ነበር፣ ምክንያቱም ዋና መሆን አይችሉም፣ ለሁለተኛነት ደግሞ ትንሽ ስለሚበዙ ማለት ነውና ሁለቱም ሂር ዊ ጎ ተብለዋል። ይመቻችሁ፣ ይቅናችሁ። ጄምስ ትራፎርድ የኛ ልጅ ነው፣ ቢቀናው ደስ ይለኝ ነበር፣ ዋና ተጫዋቻችን ቢሆን ደስ ይለኝ ነበር፣ ግን አልሆነም። ባለበት በሄደበት ይቅናው። በጣም አሪፍ ብር ነው ያገኘው። ለብረኛ የሁሉ ብር አይወጣም። በጣም አሪፍ ብር ነው። ይመቸው። አረ ብርቅ ያልቻለችም ወገን ፎቃቆቹ አልቻሉም ዘንድሮ። የሴቶቹን ጨርሶ ወደ ወንዶቹ ሊመጣ ነው። አረ ቤርታ በርታ። ጆን ስቶንስ ወደ ኢንተር ሚላን ሂር ዊ ጎ ተብሏል። ምን ዝም ብለን ማጓየር ለ3 ለ4 ጨዋታ እናውስሽ ነው ወይስ ሄቨንን እንመል? በጣም ዘንድሮ ጉድሽ ፈላ። ሁለት ሂር ዊ ጎ የተባሉ ዝውውሮች አሉ። ጆን ስቶንስ ወደ ኢንተር ሚላን የሚያደርገውን ዝውውር ጨርሷል። ሂር ዊ ጎ ተብሎ ስቶንስም እስከ 2028 ድረስ የሚያቆየውንና በአመት 4 ሚሊዮን ዩሮ የሚያስገኘውን ኮንትራት በኢንተር ሚላን ቤት የሚፈርም ይሆናል። ሊድስ ዩናይትዶች በክለባቸው ታሪክ ሪከርድ በሆነ ዋጋ በ40 ሚሊዮን ፓውንድ ጄምስ ትራፎርድን ከማንቸስተር ሲቲ ማስፈረም ችሏል። ዝውውሩም ሂር ዊ ጎ ተብሎ ቹም በሊድስ ቤት የረጅም ጊዜ ኮንትራቱን የሚፈርም ይሆናል። ሜዲካሉንም በዚህኛው ሳምንት እንደሚጨርስ ፋብሪዚዮ ሮማኖ ጨምሮ ዘግቧል። ሂር ዊ ጎ የተባሉ ዝውውሮች እነዚህን ይመስላሉ። ወደ በኋላ ወይም ደግሞ ነገ በሌሎች መረጃዎች የምንገናኝ ይሆናል። ትሽ ሲያናድድ ጄምስ ትራፎርድ ወደ ሊድስ ዩናይትድ ሂር ዊ ጎ ተብሎላል ማለት ነው። ጄምስ ትራፎርድ በ40 ሚሊዮን ወደ ሊድስ ዩናይትድ ተዘዋውሯል ማለት ነው። በጣም አንደርሬትድ የሆነ ተጫዋች ነው። በጣም ክሩሻል የሚባል ሞመንትን በማንቸስተር ሲቲ ቤት ውስጥ አሳልፏል። ስፔሻሊ በካራባኦ ካፕ ጨዋታ ኒውካስል ከማንቸስተር ሲቲ ያደረጉት ጨዋታ ላይ በደንብ ነው ማስታውሰው። በጣም የሚገርም ሴቮችን ሲያደርግ ነበርና በጣም የሚለይ ተጫዋች ነው። በጣም አንደርሬትድ የሆነ ተጫዋች ነው። በ40 ሚሊዮን ወደ ሊድስ ዩናይትድ ሂር ዊ ጎ ተብሏል ማለት ነው። ይመቸው። ሲቲዝንስ ብሬኪንግ ኒውስ የክለባችን ማንቸስተር ሲቲ ቁጥር 2 ግብ ጠባቂ ሆነው ጄምስ ትራፎርድ እንግዲህ በ40 ሚሊዮን ፓውንድ ሂር ዊ ጎ ተብሏል ማለት ነው። ፋሚሊ ጋይስ ይህ እንግሊዛዊ ባለድንቅ ተሰጥኦ ጎልኪፐርም በክለባችን ማንቸስተር ሲቲ 2 ሜጀር ትሮፊዎችን አቺቭ ማድረግ ችሏል። እንግዲህ አንድ አመት ቆይታውም እንግዲህ ኤፍኤ ካፕና ካራባኦ ካፕ ማሸነፍ ችሏል። ክለባችን ማንቸስተር ሲቲን ቋሚ የመሆን እድል ስላላገኘም ቋሚ ወደሚሆንበት ክለብ ወደ ሊድስ ዩናይትድ በ40 ሚሊዮን ፓውንድ ሂር ዊ ጎ መባሉን ኦፊሻሊ ፋብሪዚዮ ሮማኖ አረጋግጧል። ክለባችን ማንቸስተር ሲቲን በጄምስ ትራፎርድ ዝውውር 40 ሚሊዮን ፓውንድ ያገኛል ማለት ነው። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ማድረጋችሁ እንዳረሱ። ይመቻችሁ።